እኔ ምልሽ ማለት ነው አንቺ ቡዜ የምትባሉ አሮጊት የጠነዛሽ አሮጊት ማለት ነው። እኔ ምልሽ አንቺ የራስሽ ህይወት የለሽም? የራስሽ አታስተዳድሪም? ህይወትሽን አታስተዳድሪም? ምን አገባሽ ስለ ሩትዬ ልጅ? ምን አገባሽ? የሚያገባሽ ከሆነ እኮ ስለ ልጁ የሚያሳስብሽ ከሆነ እሷ ጋር ለመምጣት የነበረብሽ መሄድ የነበረብሽ ወንድምሽ ጋር ወንድምሽ ስለምትፈሪው ያለሱ ህይወት ስለማይኖርልሽ እሱን ከተናገርሽው ጎሮሮሽ እንደሚዘጋ ታውቂያለሽ። ገባሽ? እና ወንድምሽ ደግሞ ምንም ክብር እንደሌለው ለልጁም ይሁን ለቤቱም ይሁን ምንም እንደማይጨነቅ ስለምታውቂ ነው ሮጠሽ ሄደሽ እሷ ጋር የምትሄጂው። ምን አይነቷ ሰው ነሽ አንቺ ሴትዮ? ጤነኛ አይደለሽም። አእምሮሽ አይሰራም። መታከም ፈለግሽ፣ የሚያሳክምሽ አጣሽ። በጣም ጀግና ባል አለኛሽ፣ በጣም ጀግና ሚስት ነኛሽ። ኧረ እባክሽ ጀግና ሚስት ነሽ እንዴ? ጀግና ሚስት ስለሆንሽ ነው አንቺ ወጣጣያ ማለት ነው። ባልሽ ጀግና ስለሆነ ነው ከማንም እንዲመጥሽ ከወጣት ጋር እንደዚህ ጤጤጤ ስትይ ዝም የሚልሽ። ክብረ ቢስ ምን እቺ ክብር ያላት መስል ደግሞ ሩትን ለመናገር ትሞክራለች። እና ደግሞ በደንብ አድርገው ነው የተናገረችን። አንቺ ተናገርሽን አልተናገርሽን አይሞቀን አይፈርደን። አንቺም ትልቅ ሴት ሆነሽ አይደል እንዴ እንደዚህ ከዚህ ልጅሽ ከምትሆን ልጅ ጋር እንደዚህ ወጣ ገባ ውስጥ እየገባሽ እሷን ከፍ ዝቅ የምታደርጊያት ዝቅ ብለሽ ወርደሽ ማለት ነው። ርካሽ ካልተናገሩሽ አይሆንሽም እንዴ? አይሆንልሽም እንዴ? ካከበሩሽ አትከበሪም እንዴ? አንቺ ስትከበሪ አትከበሪም? ምን ነው? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን አለላችሁ። ፈጣሪ ክብሩን ጠቅሎ ይሰድ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ቡዜ ዛሬም እንደተለመደው ከኤፋዬ ቀብራራው ቅብርርር ካለው ጋር ማለት ነው መታለች። እንግዲህ ያበደች እየጨለለች አማኑኤል የሚያስገባት አታለች እና እባካችሁ ተጋግሰን አማኑኤል እናስገባት። እና ዛሬም ደግሞ እንደተለመደው ሩታ ልጇን እያሳደገች አይደለችም። እሷ አብርሃም መበቀል አብርሃም መሞት አለበት ነው የምትለው። ኧረ አንቺ ድብን ነበይ፣ አንቺ ድብን ነበይ። እኔ እናት የምን መግደል ነው? እሷ የልጇ አባት ነው እንዲጎዳ አልፈልግም ብላለች። ከሰማሽ ይሄን አሰሚው አንቺ ሩት እየተናገረችው መጥፎ ቃላቷን ትንሽ መጥፎ ቃላት ትንሽ ስህተት ያገኘሽውን ብቻ ነው እንጂ የምትሰሚው ጥሩ ነገሩን አሰሚው። ምክንያቱም ደነን ስለሆንሽ